ሰላም የሳሚ ቤተሰቦች እንዴት ናችሁ? እኛ አለን እግዚአብሔር ይመስገን። ይኸው የሳሚ እናት ከወለደች በኋላ ወደ እናንተ ብቅ ብላለች እና ቻናላችን አደራችሁ ሰብስክራይብ አድርጉልን። ዛሬ ደግሞ ይዘን የመጣን የጸጉራችን የሳሚና ጸጉር ምስጢር ይዘን መጣን። ምንድን ነው ምስጢር አትሉም? እና ብዙ ጊዜ በኦሮምኛ ቻናል አለኝ እንደ ደንዴሱ የሚል በዛ በኩል እሰራለሁ ስለ ጸጉር አንዳንድ ጊዜ ማለት ነው። ዛሬ ግን በዚህ በኩል መጥቼያለሁ እላችኋለሁ። ጠቅማችኋል፣ ተጠቀሙት። እግዚአብሔርን ጠቅማችኋል፣ ተጠቀሙት። እኔ 1 አመት ሊሆን በቃ 1 አመት ነው መጠቀም ከጀመርኩ። በዛውም ከሱቅ አልገዛውም እኔ ምንም ነገር እና ምንድነው ጸጉሬን የጠቀመው ያው እንደሚታቁት ከሚዲያም ትሰማላችሁ ታያላችሁ። አንደኛ ጥቅም እንዴት እንደምትጠቀሙ ነው እንጂ ቅባት የጸጉር ቅባት ይሄ ያረዝማል ምናምን ስለተባለ አይደለም። እናንተ እንደምትጠቀሙት በዛ ልክ ነው ጸጉራችሁ ላይ ሪዛልት የምታገኙት። በስነ ስርዓቱ ከተጠቀማችሁት ይሰራሉ። እውነቴን ነው የሚላችሁ ማለት ነው። እና እኔ የምጠቀማቸው ጸጉሬ ላይ ማለት ነው ሁሌም ቤቴ ነው የማዘጋጀው። ያው ይሄ የከስተር ኦይል ታውቃላችሁ። ከስተር ኦይል ፍሬውን ከገበያ እገዛለሁ። ከዛን ቅቤውን አወጣሉ ማለት ነው። አንድ ቀን ይሰራሉ። በዚህ በኩልም ፍሬውና ቅባቱን አወጣለሁ። ፍሬ ከገበያ ገዝቼ ቅባቱን አወጣለሁ የቤት ማለት ነው። እሱ ለብቻው አዘጋጅቼ ሌላ ደግሞ የትኛውም ቅባት ይሁን ስጋ መጥበሻና ቁርንፉዱን አንድ ላይ ከቅባቶች አንድ ቅባት አይደለም 1 2ም ቢኖረኝ አንድ ላይ አርጌ ትንሽዬ ሞቅ አደርጋለሁ ማለት ነው። ያ ቅባት እሱም ለብቻውን አስቀምጣለሁ የሆነ ቆዳ ውስጥ ማለት ነው። እና ምን አደርጋለሁ የቆቦ ወይ የከስተር ኦይል እና እነዚህን ስሩን ነው የምጠቀመው። ይሄ ጸጉሬ ስር ማለት ነው። እና በደንብ ማሳጅ አደርጋለሁ። ከዛ በኋላ ደግሞ ጫፉን ቫዝሊን አቤት ምስጢሩ! አቤት ምስጢር! የቫዝሊን ምስጢር ይሄን ነው አልልም። እና የቫዝሊን ምስጢር በስመ አብ እውነቴን ነው የምላችሁ። እስኪ ተጠቀሙትና እዩት። ከዛ